በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የራስ ቅል ስፍራ። ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉም የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅርጽ ስላለው ሰዎች ተገድለው የሚጣሉበት ነው ብሎ የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጻሕፍት እንደምናገኘውና ብዙ የቤተክርስቲያን አበው ጠቅሰው እንደሚዘግቡት በዚያ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚለው ነው። የአይሁድ ትውፊት አጽመ አዳምን በጥፋቱ ወቅት በመርከብ ውስጥ ኖህ ይዞት እንደገባና ከዚያ የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዚህ ስፍራ እንደቀበረውና በሳሌም ንጉሥ በመልከ ጼዴቅም ይጠበቅ እንደነበር ያትታል። ዛሬም ድረስ ቀራንዮን የሚሳለም ሰው የአዳም መቃብር የተባለውን ስፍራም ወደ ታች ወርዶ ይሳለማል። በዚያ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችንን ደም በፈሰሰም ጊዜ እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው የሚተረከው ታሪክ ያስረዳል። ቦታውን ያገኘችው ባለብዙ ታሪኳ ንግሥት እሌኒ በ326 ዓመተ ምህረት ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖረውም ኖሩና በዚያ ስፍራ የተቀበረው የማንኛውም ሰው አጽም ቢሆን ኖሮ ዞሮ እንኳን የአዳም ወይም የሔዋን አጽም ነው። አዳም እንደወደቀ የወደቀ፣ ሔዋን እንደተረገመች የተረገመ፣ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይም እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዚያ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። ሮሜ ምዕራፍ 5 ከቁጥር 14። ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ከዚያ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዚያ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ስለ አዳም መዳን የአዳምን ሥጋ የነሳ አምላኩ ሥጋው ሲቆረስ ደሙ ሲፈስ አጥንቱ እስኪታይ ሲገረፍ ቢያይ ይህች አጥንት ከአጥንቴ ይህች ሥጋ ከሥጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትና ደስታን አሰማኝ፣ የሰበርካቸው አጥንቶች ደስ ይላቸዋል ብሎ አይዘምርም ይሆን? እርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳሳተችው አዳም ከጎኑ ደምና አፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች ይላል መዝገበ ሃይማኖት ምዕራፍ 5 ከቁጥር 35። ሊቃውንተ ቤተ ክርስቲያን ይህ ስፍራ የአዳም መቃብር ነው የሚለውን የአይሁድን ታሪክ መነሻ አድርገው ብዙ ብለዋል። ቅዱስ ባሲሊዮስ ዘያቢ የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ፣ ይኸው ነው አዲሱ የመንግሥተ ሰማያት ሕይወት በዚያ እንዲጀምር ነው። በአዳም ላይ ብርቱ የሆነው ሞት በክርስቶስ ሞት ምክንያት ደካማ ሆነ ይላል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለ ክርስቶስ መሰቀሉን ስምን መልአክ ያውጣል ማለት በሚመስል አገላለጽ ያደንቃል። ጎልጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛው ራስ ክርስቶስ የተሰቃየበትን ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስ አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቷል። ዳግመኛም የወንድ ሁሉ ራስ ክርስቶስ ነው አለ። ከዚያም የአለቆችና የሥልጣናት ሁሉ ራስ ነው አለ። ይህ ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይላል ሊቁ። ቆላስይስ ምዕራፍ 1 ከቁጥር 18፣ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3፣ ቆላስይስ ምዕራፍ 2 ከቁጥር 10።
የራስ ቅል በሚባል ስፍራ ተሰቀለ የሚለውን ይህንን ቃል አስመልክቶ ቀደምት አበው እስካሁን ያነበብነውን ጽፈዋል። ሆኖም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ አያሌው ታምሩ ግን ይህንን የራስ ቅል ስፍራ የሚል ቃል በጥልቅ ተመስጦ ያየው ሰው አልገጠመኝም። በትምህርታቸው የተማረኩ አንድ ምዕመን እንደ ገላትያ ሰዎች እባክዎን የሚቻል ከሆነ ዓይኔን ልስጦት ብለው የለመኗቸው ባለስውር ዓይነ ስውሩ አለቃ አያሌው በአዲስ አበባ መስቀየ ኅዙናን መድኃኔዓለም ቤተክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለው ስያሜ ከታሪክ አንጻር ከማየት አልፈው እንዲህ ገልጸውት ነበር። ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዚያን ዘመን ጀምሮ እስከ ምጽአት ድረስ ለሚነሱ በክርስቲያኖች ጭንቅላቶች ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ መከራውን የመስቀሉን ነገር በጭንቅላታችን ተቋጥሮ እንዲኖር እንዳንረሳው ምን ጊዜም ተቀርጾብን እንድንኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል። አይወርድም። የዛሬ መስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ቀራንዮ ዛሬ ይተረካል እንጂ መስቀሉ የለም። መስቀሉ ያለው በምዕመናን ጭንቅላት ውስጥ ነው። የራስ ቅል ስፍራ 1988 ዓመተ ምህረት አለቃ አያሌው ታምሩ። ወስብሐት ለእግዚአብሔር።